መለከተው ፋሲሊቲዎች የኳርተር ሰፕላይ ፕላናቸውን ወይ ፐርቼዝ ሪኩዌስታቸውን ወደ ኢፒኤስኤስ እንዴት ይጠይቃሉ የሚለው ነው። እንግዲህ ያው በየኳርተሩ ጤና ተቋማት የኳርተር ኮንሰፕሽን ዴታቸውን እንዲያስገቡ ከሚኒስትሪ እና ኢፒኤስኤስ በመጣው ዳይሬክሽን መሰረት አግሪ ተደርጓል። ስለዚህ ሁሉም ተቋማት የአመት ዳታ ሳይሆን በየኳርተሩ ከስር ከስር ዳታቸውን ማስገባት ይኖርባቸዋል ማለት ነው። ያንንም ለማድረግ እዚህ ሰሚት ኳርተርሊ ኮንሰፕሽን ዴታ የሚለው ላይ ነው የምናስገባው። ይህንን አክቲቪቲ ከዚህ ቀደም ከኳንቲፊኬሽን የሰፕላይ ፕላን አስገብተን የሰራን ኦልሬዲ ኤክሰርሳይዝ ያደረግነው ስለሆነ አዲስ አሰራር አይደለም ማለት ነው። ጀስት ብሪፍ አድርጎ ለማለፍ ያክል ስለዚህ የኳርተር ኮንሰፕሽን ዴታውን ካፕቸር ማድረግ ያስፈልጋል። በአሁኑ ወቅት የሚያስፈልገን የኳርተር ፎርን ሰሚት ማለት ነው ከሚያዝያ 1 እስከ 2000 ከሚያዝያ 1 2018 እስከ ሰኔ 30 ያለውን በባለፈው ያስገባነው እስከ መጋቢት 30 ነበር ያስገባን ፋሲሊቲዎች። በመቀጠል ከሚያዝያ 1 እንጀምራለን። አዲስም ተቋም ከሆነም ከሚያዝያ 1 ጀምሮ እስከ ሰኔ 30 ያለውን የምናስገባ ነው የሚሆነው። እዚህ ጋር ላስት ፎርካስት የር የምትለዋን ማየት እንችላለን። በባለፈው ዓመት ያስገባነው ለ2018 ኳንቲፊኬሽን በየኳርተሩ የነበረንን ኮንሰፕሽን መመልከት እንችላለን። ለምሳሌ የአስተሳልሲሊክ አሲድ ኳርተር ፎር እንግዲህ በባለፈው ሚያዝያ 1 እስከ ሰኔ 30 እስከ 2017 ስለዚህ የኳርተር ፎር ከቬን ጀምሮ ቢግኒንግ ባላንስ ኤንዲንግ ባላንስ የምናስገባውን ኢንፎርሜሽን አንድ በአንድ ከዚህ ቀደም እንሰራ እንደነበረው እያስገባን እንሄዳለን። ያንን ካስገባን በኋላ ነው እንግዲህ ሰሚት የምንለው። ይህ ራሱን የቻለ ሰፕላይ ፕላን የኮንሰፕሽን ዴታውን ሰሚት ያልንበት ቪዲዮ ላይ ዲቴሉ የምታገኙት ነው። ከዛ በኋላ ያው የኳርተሩ አስገብተን ስንጨርስ በቀጥታ የምንሄደው ወደ ሲዲኤስኤስ አግሪመንቱ ነው። ሲዲኤስኤስ አግሪመንትም ራሱን የቻለ ቪዲዮ አለው። ከዛ ያው የሲዲኤስኤስ አግሪመንት እዚህ ላይ የምንሰራበት ነው። ኳንቲቲው የምናስተካክልበት የራሱ ቪዲዮ ስላለ እሱ ላይ መመልከት ይቻላል። የሲዲኤስኤስ አግሪመንት የምናስገባው ኳንቲቲ ወደ ኳርተር ፐርቼዝ ሪኩዌስት ለአራት እየተካፈለ ይሄድልናል። እዚህ ጋር ያኗል ኳንቲቲው ነው ያለው። ከዛ በመቀጠል እንግዲህ የሲዲኤስኤስ የኳርተርሊ ሰፕላይ ፕላናችን ወይም ደግሞ የኳርተር የግዢ ጥያቄያችንን ጀነሬት ለማድረግ ሰሚት ኳርተርሊ ሰፕላይ ፕላን ወይ ፐርቼዝ ሪኩዌስት የሚለው ላይ ነው የምንሄደው። እዛ ላይ ሄደን አርዲኤፍ ኳርተር ሰፕላይ ፕላን የሚለውን እንመርጣለን። እሱን ከመረጥን በኋላ ክሬት ኒው ፐርቼዝ ሪኩዌስት ፔመንት ሜተዱን እናስገባለን። ፕሮኪርመንት ሶርስ ኢፒኤስኤስ ከሆነ ኢፒኤስኤስ በራሳችን ከፕራይቬት የሚገዛ ከሆነ የፕራይቬት እንላለን። ያንን ይሞላል ተቋሙ ቀን የጠየቀበትን ቀን ያስገባል። ከዛ በኋላ ኳርተር ኮንሰፕሽን ዴታ ያስገባላቸው ፕሮዳክቶች እና ኮሚትመንት የገባላቸው ፕሮዳክቶች ሊስት ዝርዝር እዚህ ላይ ይመጣለታል። በየካታጎሪው እየገባን ማየት እና ቼክ ማድረግ ያስፈልጋል። በዛ ኳርተር ባለን ኮንሰፕሽን መሰረት እዛ ላይ የኳርተር ኮንሰፕሽን ዴታ ያስገባነውን እሱን ሙሉ ዳታውን ይዞልን ይመጣል። ያንን ዳታ እያየን አንድ በአንድ ሪኩዌስት የምናደርገውን ነገር መወሰን እንችላለን። ለምሳሌ አስተሳልሲሊክ አሲድ ለዚህ ከሰኔ 30 ላይ ኢንዲንግ ባላንሳችን ይሄ ነበር። ኤምሲው ይሄን ያህል ይመስላል። ኦልሬዲ መንዝ ኦፍ ስቶክ ምን ያህል እንዳለን። በተመሳሳይ የዛሬ ዓመት በዚህ ኳርተር ፎር ላይ የነበረን ኮንሰፕሽን ይሄን ያክል ነው። ኮሚትድ የተደረገው ኳንቲቲ ከአኑዋል ኳንቲቲውን ለአራት አካፍሎ እዚሁ ጋር ሲስተሙ ያመጣልናል። በተመሳሳይ ሁኔታ ሰፕላይ ፔሪየድ ኳንቲቲው በአሁኑ ኳርተር ያለንን የትራንዛክሽን እና በዚህ ኳርተር መሰረት ለኳርተር ዋን የሚያስፈልገንን ኳንቲቲ ሲስተሙ ይሰጠናል። ከዛ በተጨማሪ የፐርቼዝ ሪኩዌስት ኳንቲቲው ላይ እኛ መተን አጀስት ማድረግ እንችላለን። ካነሰም ከበዛም ማስተካከል እንችላለን። በተጨማሪ እዚህ ጋር ፐርሰንቴጅ ያሳያል። ይህ ፐርሰንቴጅ አሁን እየጠየቅን ያለነው የኳርተር ሪኩዌስት ከኳርተር ኤክስፔክትድ ከሚደረገው ኮሚትድ ኳንቲቲ ምን ያህል ፐርሰንት ዲፈረንስ አለው፣ ጨምሯል ወይስ ቀንሷል የሚለውን ፋሲሊቲዎችም ከስር ከስር እንዲከታተሉ ሀቦችም እንዲያዩበት የሚረዳ ነው ማለት ነው። ያው አኑዋል ኮሚት ከተደረገው ኳንቲቲ አንጻር በየኳርተሩ ሪኩዌስት እያደረግን ያለ ነው ሌጋሊ ከገባነው አግሪመንት አንጻር አላይን እየሆነ ነው ወይ ያንን ትራክ ማድረግ ሞኒተር ማድረግ ያስፈልጋል እንደ ተቋም። ምክንያቱም አኑዋሊ የገባነው የኮሚትመንት ኳንቲቲ እሱንም ኮንሲደር ማድረግ በየኳርተሩ ሪኩዌስት እያደረግን ያለ ነው ከአኑዋል ኳንቲቲው ጋር እየተቀራረበ ነው ወይስ ዲማንዳችን ምንድን ነው የሚለውን እሱን በደንብ ክሪቲካሊ ማየት እና መጠየቅ ያስፈልጋል። ሀቦችም ይህንን እያዩ ፊድባክ ሊሰጡ ይችላሉ። ሪተርን አድርገው ኤኒ ኮሜንት ካለ መመለስ ይችላሉ ማለት ነው። በዚህ መልኩ እንግዲህ የምንጠይቀውን ኳንቲቲ እያስገባን እንሄዳለን።
የሚፈለገውን ኳንቲቲ እያስገባን እንሄዳለን። እዚህ ጋር ሰርተን ካልጨረስን ያው በየካታጎሪው ማስገባት አለብን። እሱን አስገብተን ካልጨረስን ሴቭ ድራፍት ማለት እንችላለን። ሴቭ የምናደርገው ኦልሬዲ ድራፍቱን እዚህ ጋር እናገኘዋለን። 007 አሁን የሰራነው ነው። ድጋሚ ተመልሰን ኤዲት ብለን ካልጨረስን ድጋሚ አስተካክሎ መስራት ይቻላል ማለት ነው። የዚህን የኳርተር ሪቪው አድርገን አንድ በአንድ ከጨረስን በኋላ ሙሉ ሪኩዌስቱን እዚህ ጋር ከተመለከትን በኋላ ሰሚት እንላለን። ሰሚት ስንል ኮንፊርም ካታጎሪስ ይለናል። እዚህ ጋር ሁለት ካታጎሪ ኢንክሉድ እንዳላደረግን ነው እየነገረን ያለው። ኬሚካል ሬጀንት፣ ሜዲካል ዲቫይስ አልጠየቅንም። ሚስ አድርገን ከሆነ ተመልሰን ኮንቲኒው ኤዲቲንግ ብለን ተመልሰን ሜዲካል ሬጀንት ላይ ያልጠየቅነውን ሪኩዌስት ኳንቲቲ የምናስገባ ይሆናል። እሱን ስንጨርስ ሰሚት እንለዋለን። ምን ያህል ፕሮዳክቶች ሪኩዌስት እንዳደረግን፣ ምን ያህል ሪኩዌስት ቫሊዩ ለዛ ኳርተር እንደተጠየቀ፣ ምን ያህል አይተሞች ኮሚት ተደርገው ያልተጠየቁ ካሉ እዚህ ጋር ሰመራይዝ አድርጎ ያሳየናል። በተጨማሪም በካታጎሪ ምን ካታጎሪ እንደተጠየቀ፣ ምን ካታጎሪ እንዳልተጠየቀ ያሳየናል። ከዛ በመቀጠል የፕሮዳክት ኮሚትመንት ስታተሱ የጠየቅናቸው ፕሮዳክቶች ኮሚት ያደረግናቸው ናቸው ወይስ ከዛም በተጨማሪ ኮሚት ያላደረግናቸው ሪኩዌስቶች አሉ የሚለውን እዚህ ጋር ክሊርሊ ያሳያል። ከህጉ ጋር በመነጋገር እንግዲህ እሱ የሚፈታ ነው። ከሲዲኤስኤስ ኳርተር ኮሚትመንት ኮምፓሪሽን አንጻር ስናየው አሁን እንደ ኳርተር ኤክስፔክት ከሚደረገው 34% ነው የጠየቅነው። ኳርተርሊ ወደ 2 ሚሊዮን አሁን 905,000 የጠየቅነው። የቫሊዩ ዲፈረንሱ በዛው ልክ ያሳያል። ኮሚትድ አይተም ሪኩዌስት ያልተደረጉትንም እዚሁ ላይ ዝርዝር አድርጎ ኢንዲቴል ያሳያል። የስቶክ ፖዚሽኑንም ኢንዲንግ ባላንስ ምን ያህል እንዳለ፣ መንዝ ኦፍ ስቶክ ምን ያህል እንዳለ። ኢንዲንግ ባላንስ 0 ነው። መንዝ ኦፍ ስቶክ ሳይኖረን ሪኩዌስት ያልተደረጉ ፕሮዳክቶችን ፍላግ አድርጎ ያሳየናል ማለት ነው። ከዛ በመቀጠል ኢንዲቴል እነዚህን ካየን በኋላ እንግዲህ በዚህ ነው መቀጠል የምንፈልገው ካልን I have reviewed every category request የሚለው ኮንፊርም እና ሰሚት አፕዴትድ ድራፍት የሚለውን ሰሚት እንላለን። የድራፍቱ አውቶማቲካሊ ተቀይሮ ወደ ኢፒኤስኤስ ሀብ ሪኩዌስታችን ይሄዳል። ኢፒኤስኤስ ሀብም ሪኩዌስቱን እያየ አንደር ሪቪው ነው፣ ሪፊል ተደርጓል፣ በዚህ ቀን መታችሁ ስኬጁል በተደረገው ቀን ኮሌክት ማድረግ ትችላላችሁ የሚል ፊድባክ መስጠት ይችላል። ኦቨርኦል የፐርቼዝ ሪኩዌስት ፕሮሲጀር ይመስላል።